ባዮሎጂ አካዳሚ ቻናል ቤተሰብ እንደምን ቆያችሁ? በፓርት 2 ተመልሰን መጥተናል ማለት ነው። ቻፕተር 2 በመጀመሪያው በፓርት 1 አይተናል። ዛሬ ደግሞ በፓርት 2 ፕሮሰስ ኤንድ ትሬድ ከሚለው ካቆምንበት እንቀጥላለን ማለት ነው። ፕሮሰስ ኤንድ ትሬድ የሚለውን ኮንሰፕት እንዲቴል ከሲምፕል ኤግዛምፕል ጋር ላሳያችሁ እሞክራለሁ ማለት ነው። What is trade? Trade is a small unit of execution within a process. The trade are also called lightweight process. This means that trade ማለት በፕሮሰሰር ውስጥ ያለ ነው። ያ ማለት ለምሳሌ አንድ ፕሮሰሰር ይሄ እንዲህ ፕሮሰሰር ነው ብንል ይሄ ምንድነው? ይሄ ፕሮሰሰር ነው ብንል በዚህ ፕሮሰሰር ውስጥ ምን አለ? ትሬድ አለ። ይሄ ትሬድ ብላችሁ ሰሩ። ብዙ ትሬዶች አሉ። አንድ ፕሮሰሰር ብዙ ትሬዶችን ሊይዝ ይችላል። ባይ ዘ ዌይ አንድ ሲንግል ፕሮሰሰር ብዙ ትሬዶችን ሊይዝ ይችላል ማለት ነው። እዚች ጋር ሲምፕል ኤግዛምፕል ልስጣችሁና ትሬድ በኮምፒውተር ውስጥ ምንድን ነው የሚሰራው? ስራው ምንድን ነው? እንዴት ነው በፕሮሰሰር ውስጥ የሚሆነው? እንዴት ነው በፕሮሰስ ውስጥ ኢንክሉድ የሚደረገው ስንል ለምሳሌ እናንተ ዌብ አፕሊኬሽን ከፈታችሁ ክሮማችሁ ማለት ነው። ማንኛውም አይነት ዌብ አፕሊኬሽን ሊሆን ይችላል። ለምሳሌ ክሮማችሁን ከፈታችሁ እንበል። ክሮማችሁን ማለት ነው። ክሮም አፕሊኬሽናችሁን ትከፍታላችሁ። ክሮም አፕሊኬሽናችሁን ከከፈታችሁ በኋላ ዳታ ታበሩና ገብታችሁ ምን ትላላችሁ? የሆነ ነገር ሰርች ታደርጋላችሁ። የሆነ ፒዲኤፍ ዳውንሎድ ማድረግ ፈለጋችሁ እንበልና ፒዲኤፍ ዳውንሎድ ለማድረግ ሰርች ስታደርጉ ይመጣል። ከመጣ በኋላ ፒዲኤፍ ዳውንሎድ የሚለውን ትነካላችሁ አይደለ? ስለዚህ ፒዲኤፉን ዳውንሎድ የሚለውን ከነካችሁ በኋላ ዳውንሎድ እያደረገ ከዛ ወጣችሁ ምን ታደርጋላችሁ? እዚች ጋር ደግሞ መታችሁ ሰርች ታደርጋላችሁ ማለት ነው። ስለዚህ እዚች ጋር ዳውንሎድ ክሮም አፕሊኬሽን ብቻ ሆኖ እዚች ጋር ዳውንሎድ እያደረገ እዚች ጋር እናንተ ምን እያደረጋችሁ ነው? ሰርች ታደርጋላችሁ ማለት ነው። እዚች ጋር ዳውንሎድ እንድታደርጉ የሚያደርገው ምንድነው? ትሬድ ነው። እዚች ጋር ዳውንሎድ እያደረገ ላለው አንድ ትሬድ አለ። እዚች ጋር ደግሞ ሰርች እንድታደርጉ እናንተን የሚያስችል ምን አለ? አንድ ትሬድ አለ ማለት ነው። ያ ነው ክሮም። ለምሳሌ ክሮም አፕሊኬሽንን ስትከፍቱ አንድ ፕሮሰስ ነው፣ ራሱን የቻለ አንድ ፕሮሰስ ነው። በዚህ ክሮም ውስጥ የተለያዩ ትሬዶች አሉ። ያ ማለት ሰርች ሲታደርጉ ለዛ ሰርች ስለሚታደርጉ ነገር አንድ ትሬድ አለ። ዳውንሎድ እያደረገ ከሆነ ለዛኛው ደግሞ አንድ ትሬድ አለ ማለት ነው። ሲምፕል ኤግዛምፕል ሌላ ልጨምርላችሁና ለምሳሌ በማይክሮሶፍት ኦፊስ በወርድ ላይ ዶክሜንት ክሬት ያደረጋችሁን እንበል ከዛን ክሬት ያደረጋችሁ ነው። የሆነ ነገር እየጻፋችሁ ነው በውስጡ ማለት ነው። የሆነ ነገር እየጻፋችሁ እዚች ጋር እንድትጽፉ እናንተን የሚያስችል የምትጽፉትን የሚቆጣጠር ማን ነው? ትሬድ አለ። ሌላኛው ትሬድ ዋን አለ። ሌላኛው ደግሞ እዚች ጋር የምትጽፉትን ደግሞ ሴቭ የሚያደርግ ሁለተኛ ትሬድ አለ። ትሬድ ቱ አለ። ሴቭ እንድታደርጉ የሚያስችል ሌላኛው ትሬድ አለ። ደግሞ ይህንን ጽሁፎችን ሲጽፉ እናንተን እንድትጽፉ የሚያስችል ሌላኛው ትሬድ አለ። ከኪቦርድ ደግሞ የሚቀበል ሌላኛው ምን አለ? ትሬድ አለ ማለት ነው። ስለዚህ ፕሮሰሱ ስንት ነው? አንድ ነው። በወርድ ላይ ብቻ ነው እየሰራችሁ ያላችሁት። ግን በዚህ በወርድ ላይ ብቻ ስንት ትሬድ ነው ያለው? ብዙ ትሬድ ነው ያለው ማለት ነው። አንደኛው ትሬድ ዶክመንት እንድትጽፉ እናንተን የሚያስችል፣ ሌላኛው ትሬድ ደግሞ ሴቭ ስታደርጉ ሴቭ እንድታደርጉ እናንተን የሚያስችል ማለት ነው። ለዛ ነው ትሬድ ማለት ስሞል ዩኒት ኦፍ ኤክስኪዩሽን ዊዝን ኤ ፕሮሰስ ማለት ነው። በፕሮሰሰር ውስጥ ያለ ስሞል ዩኒት ኦፍ ኤክስኪዩሽን ነው ማለት ነው። እናም ደግሞ የትሬድ ላይት ዌይት ፕሮሰስ ነው። ከፕሮሰስ የሚለይበት መንገድ ምንድነው ብንል ላይት ዌይት ፕሮሰስ ነው ትሬድ ማለት ነው። ነገር ግን ፕሮሰስ ላይት ዌይት አይደለም። ሌላኛው ማልቲ ትሬድ ካን ኤግዚስት ዊዝን ዋን ፕሮሰስ ኤንድ ዴይ ሼር ዴይ ሴም ትሬዶች ማልቲ ትሬድ ያ ማለት ከአንድና ከአንድ በላይ የሆኑ አሁን እንዳየነው ማለት ነው። በአንድ ለምሳሌ በዶክመንት ኦፊስ ላይ ዶክመንትን የሆነ ነገር ክሬት ስናደርግ በወርድ ኦፊሳችን ላይ አንዱ ሴቭ የሚያደርግ አንዱ ደግሞ እንዲናስቲቭ የሚያደርግ አንዱ ከኪቦርድ የሚቀበል ትሬድ ብለናል። ስለዚህ በአንድ ፕሮሰስ ውስጥ ብዙ ትሬዶች ሊኖሩ ይችላሉ ማለት ነው። እነዚህ ትሬዶች ደግሞ የጋራ ሼር የሚያደርጉ ነገር አላቸው ማለት ነው። ሼር የሚያደርጉ ነገሮች አሉ። እነሱም የመጀመሪያው ምን ሼር ያደርጋሉ ስንል ኮድ ሴክሽንን ሼር ያደርጋሉ። ትሬዶች ማለት ነው። መጀመሪያ
ኮድ ሴክሽንን ሼር ያደርጋሉ። ሁለተኛ ዳታ ሴክሽንን ሼር ያደርጋሉ። ሶስተኛ ኦፕን ፋይል እንደ ሪሶርስ የፋይሎችን ሼር ሊያደርጉ ይችላሉ። እነዚህ ፋይሎች የተለያዩ ሊሆኑ ይችላሉ፣ ሼር ያደርጋሉ ማለት ነው። እነዚህ ሶስት ነገሮችን ሼር ይደራርጋሉ ትሬዶች በምን ውስጥ በአንድ ፕሮሰስ ውስጥ ማለት ነው። ያ ማለት ለምሳሌ በዌብ አፕሊኬሽን ቢኖር አንደኛው ዳውንሎድ የሚያደርግ አንደኛው ሰርች እንዲታደርጉ የሚያስደርግ ትሬድ ቢሆን እነዚህ ሁለት ትሬዶች እርስ በርስ ምን ሼር ይደራረጋሉ? ኮድ ሼር ይደራረጋሉ፣ ዳታ ሴክሽንን ሼር ይደራረጋሉ፣ እንደ ኦፕን ፋይል እንደ ሪሶርሶችን ሼር ይደራረጋሉ ማለት ነው። ሌላኛው ደግሞ እያንዳንዱ ትሬድ የራሳቸው የሆኑ አላቸው ማለት የራሳቸው የሆነ ፕሮግራም ካውንተር አላቸው፣ የራሳቸው የሆነ ሬጂስትሬሽን አላቸው፣ የራሳቸው የሆነ ስታክ አላቸው ማለት ነው። ሼር የማይደራረጉት ማለት ነው። ለምሳሌ አንድ ትሬድ ብቻ የራሱ የሆነ ትሬድ ያለው ለምሳሌ ሴቭ የሚያደርገው የራሱ የሆነ ፕሮግራም ካውንተር አለው። ይሄ ደግሞ በዛኛው በኩል ደግሞ ዳውንሎድ እንዲታደርጉ የሚያስችል የራሱ የሆነ ሬጂስትሬሽን አለው። ይሄ የራሱ የሆነ ስታክ አለው ማለት ነው። የራሱ የሆነ ስታክ አላቸው ማለት ነው። እያንዳንዱ የሚሰራው የራሱ በሆነ በፕሮግራም ካውንተር በራሱ የራሱ የሆነ ሬጂስትሬሽን አለው፣ የራሱ የሆነ ስታክ አለው። ነገር ግን ሼር ደግሞ ኮድ ሴክሽን፣ ዳታ ሴክሽን እና ኦፕን ፋይል እንደ ሪሶርስን ደግሞ ሼርድ ያደርጋሉ። አንድ ላይ ነው ያላቸው ማለት ሼርድ የሆነ ነው ያላቸው ማለት ነው በእነዚህ ላይ። ነገር ግን በፕሮግራም ካውንተር ሬጂስትሬሽን ስታክ የራሳቸው የሆነ ኢንዲቪጁዋሊ አላቸው ማለት ነው። የራሳቸው የሆነ ኢንዲቪጁዋሊ አላቸው። እዚች ጋር አሁን ያልኩት ነው። ለምሳሌ ኢን ዌብ በዌብ ላይ ይላል። ኢን ዌብ ብሮዘር ኤግዛምፕል ነው። ይኸው እዚች ጋር ነው። ኢን ዌብ ብሮዘር ወይንም በፕሮሰስ ብላችሁ ሰሩ። ዌብ ብሮዘርን ሲከፍቶ ምንድን ነው ፕሮሰስ ነው አይደለ? ዋን ትሬድ ሬንድር ዘ ፔጁን አንደኛው ትሬድ ሬንድር ያደርጋል። ሁለተኛው ትሬድ ደግሞ ዳታን ዳውንሎድ ያደርጋል። ሌላኛው ትሬድ አሁንም ደግሞ ዩዘር ኢንፑትን ሃንድል ያደርጋል። እናንተ የሚጽፉትን ኢንፑትን ሃንድል የሚያደርግ ትሬድ አለ። ሌላኛው ደግሞ ፋይልን ዳውንሎድ የሚያደርግ፣ ሌላኛው ደግሞ ፔጁን ደግሞ ሬንደር የሚያደርግ ትሬድ አለ ማለት ነው። ስለዚህ ፕሮሰስ ዌብ አፕሊኬሽን ሲከብቱ አንድ ፕሮሰስ ነው። በዚህ በዌብ አፕሊኬሽን በአንድ ፕሮሰስ ውስጥ የተለያዩ ማልቲ ትሬዶች አሉ ማለት ነው። አንደኛው ፔጁን ሬንደር የሚያደርግ፣ ሌላኛው ደግሞ ዳውንሎድን ዳታ የሚያደርግ፣ ሌላኛው ደግሞ የዩዘር ኢንፑትን ሃንድል የሚያደርግ የተለያየ ማልቲ ትሬዶች አሉ ማለት ነው በአንድ ፕሮሰስ ውስጥ። ይህ ነው ትሬድ። እዚች ጋር በፕሮሰስ እና በትሬድ ያለው ልዩነት ግልጽ በሆነ መንገድ ተቀምጧል። ፕሮሰስ ማለት ዲፊኒሽኑ ፕሮግራሚንግ ኤክስኪዩሽን ማለት ነው። ሲምፕል በቃ ቀጥታ ማለት ነው። ኤክስኪዩት እየሆነ ያለ ማለት ነው። በኤክስኪዩሽን ያለ ካረንትሊ ማለት ነው። አት ኢንስታንት ታይም ማለት ነው። ኤክስኪዩት እየሆነ ያለ ማለት ነው። ኤክስኪዩት እየሆነ ያለ ለምሳሌ አንድን ዌብ አፕሊኬሽን ስትከፍቱ ከከፈታችሁ በኋላ ውስጥ እየጻፋችሁ ነው። ውስጥ እየጻፋችሁ አዳታ ምን እያደረገ ነው? ፕሮሰስ ላይ ነው ማለት ነው ያ ነገር። ምክንያቱም ኤክስኪዩት እያደረገ ነው። ኤክስኪዩት እያደረገ ነው ማለት ፕሮግራም ኤክስኪዩት ኢንስታንትሊ ኤክስኪዩት እያደረገ ነው ማለት ፕሮሰስ ነው ማለት ነው። ትሬድ ማለት ደግሞ ትሬድ ማለት ምን ማለት ነው ስንል it is a small unit of execution inside a process ማለት ነው። በፕሮሰሰር ውስጥ ያለ small unit of execution ነው ማለት ነው። small unit of execution ነው ትሬድ ማለት። ሪሶርስ አሎኬሽኑን ስናይ ፕሮሰስ በጣም ሂቢ ነው። ምክንያቱም የራሱ የሆነ ሚሞሪ አለው፣ የራሱ የሆነ ፋይል አለው፣ የራሱ የሆነ ሪሶርስ አለው ማለት ነው። ሪሶርስ አሎኬሽኑን የትሬድን ደግሞ ስናይ ይሄ ላይት ነው፣ በጣም ላይት ነው። ምክንያቱም ሼርድ የሆነ ፕሮሰስ ሪሶርስ ነው ያለው ማለት ነው። ሼርድ የሆነ ፕሮሰስ ሪሶርስ ስላለው ማለት ነው። ሚሞሪን ስናይ ደግሞ ይሄ ፕሮሰስ ሰፓሬት የሆነ ሚሞሪ ነው ያለው። ትሬድ ደግሞ ግን ምንድነው ሼርድ የሆነ ሚሞሪ ፕሮሰስ ነው ያለው። ሼርድ የሆነ ነው ያለው። ነገር ግን ፕሮሰስ የራሱ የሆነ ሰፓሬት የሆነ ሚሞሪ አለው። ክሪኤሽኑን ስናይ ፕሮሰስ ክሪኤት በማድረግ ላይ በጣም ስሎ ነው። ምክንያቱም በጣም ሂቪ ስለሆነ ሞር ኦቨርሄድ ስለሆነ ምንድነው ፕሮሰስ ስሎ ነው። ነገር ግን ትሬድ ፋስት ነው። ምክንያቱም ሌስ ኦቨርሄድ ስለሆነ ትሬድ በጣም ፋስት ነው ማለት ነው። ፕሮሰስ ክሪኤት ሲደረግ ኮሙኒኬሽን ላይ ፕሮሰስ ኢንተርፕሮሰስ ኮሙኒኬሽን ይፈልጋል ማለት ነው። ኢንተርፕሮሰስ ኮሙኒኬሽን ምንድን ነው የሚለውን በኔክስት ቪዲዮ እንዲቴል አሳያለሁ ማለት ነው። ሊንኩን በዲስክሪፕሽን ላይ አስቀምጣለሁ፣ ገብታችሁ እዛ ማግኘት ትችላላችሁ።
ይሄኛው ደግሞ ኢዘር ነው። ባይ ሼርድ ሚሞሪ ኮሚኒኬሽኑ በጣም ኢዘር ነው። ይሄማ የትሬድ ፌሉር ኢምፓክቱን ስናይ ይሄኛው ፌሉሩ አፌክት አያደርግም። ያ ማለት አንድ ፕሮሰስ ሌላ ፕሮሰስን አፌክት አያደርግም። ለምሳሌ አንድ ፕሮሰስ ፌል ሲያደርግ ሌላኛው ፕሮሰስ ፌል አያደርግም። ለምን መሰላችሁ? እያንዳንዱ ፕሮሰስ የሚሰራው ኢንዲፔንደንትሊ ነው ማለት ነው። የራሱ የሆነ ሚሞሪ አለው፣ የራሱ የሆነ ራን ያደርጋል ማለት ነው። የራሱ የሆነ ፕሮሰስ ነው ራን የሚያደርገው፣ ኢንዲፔንደንትሊ ነው ራን የሚያደርገው። ነገር ግን ትሬድ ላይ ስንመጣ በአንደኛው ላይ የሚደርስ ፌሉር ሌላኛውን ኢንታር ሙሉ ፕሮሰስ ነው አፌክት የሚያደርገው ማለት ነው። ፌሉር ኢን ዋን ትሬድ ካን አፌክት ዴር ኢንታር ፕሮሰስ ማለት ነው። በአንድ ትሬድ ላይ የሚደርስ ፌሉር በሁሉም ኢንታር ፕሮሰስን ምን ያደርጋል? አፌክት ያደርጋል። ምክንያቱም ትሬዶች ምንድነው ያላቸው? ሼርድ የሆነ ሚሞሪ ፕሮሰስ ነው ያላቸው ማለት ነው። ሼርድ የሆነ እርስ በርስ ሼርድ የሆነ ሚሞሪ ስፔስ ስላላቸው ዳታ ሴክሽን፣ ዳታ ኮድ ሴክሽን እና ኦፕን ፋይል ኤንድ ሪሶርስ ስላላቸው የአንዱ ፌሉር ኢንታየር ፕሮሰስን አፌክት ያደርጋል ማለት ነው። አፌክት ያደርጋል። አይ ቲንክ ትንሽ ቢሆን ግልጽ ይሆናል ብዬ አስባለሁ። በእነዚህ መካከል ያለው ልዩነት ይሄ ነው። በፕሮሰስ እና በትሬድ መካከል ያለው ልዩነት ሪሌሽናቸው እዚች ጋር አለ። ፕሮሰስ ማለት ማልቲፕል ትሬድ ማለት ነው። ሲምፕሊ ያ ማለት በአንድ ፕሮሰስ ውስጥ ብዙ ትሬዶች አሉ። ትሬድ ሜክ ፕሮግራም ራን ፋስተር ኤንድ ሞር ኢፊሽንት ባይ ፐርፎርሚንግ ማልቲፕል ታስክስ አት ዋንስ ማለት ነው። ብዙ ታስኮችን በአንድ ጊዜ እንድንሰራ በማድረግ ትሬድ ምን ያደርጋል? ፕሮግራም ራንን ፋስተር እና ሞር ኢፊሽንሲ ያደርጋል ማለት ነው። ፋስተር እና ሞር ኢፊሽንሲ ያደርጋል። እንዴት ብትሉ ለምሳሌ ትሬድ አንደኛውን ፋይል ዳውንሎድ ያደረገን አንደኛውን ደግሞ እንድንጽፍ ያስችላል ማለት ነው። በማልቲታስኪንግ በተለያየ ዳይሬክሽን በአንደኛው ዳውንሎድ ያደርጋል፣ አንደኛው ይጽፋል፣ አንደኛው ኢንፑትን ሃንድል ያደርጋል እያለ ማልቲታስኮችን በመስራት ፕሮግራሞች ፋስትሊ እና ሞር ኢፊሽንትሊ ራን እንዲሆኑ ያደርጋል ማለት ነው። ትሬድ ዘ ኦፕሬቲንግ ሲስተም ማናጅ ቦዝ ፕሮሰስ እንደ ትሬድ ፎር ስኬጁሊንግ እንደ ኤክስኪዩሽን ማለት ነው። ለስኬጁሊንግ እና ለኤክስኪዩሽን ማናጅ የሚያደርገው ማነው? ኦፕሬቲንግ ሲስተም ነው። ሁለቱንም ፕሮሰስ እና ትሬድን ስኬጁሊንግ እና ለኤክስኪዩሽን ኦፕሬቲንግ ሲስተም ማናጅ ያደርጋል ማለት ነው። እዚች ጋር በዳያግራም መልክ ተቀምጧል ማለት ነው። እኔ እስቲ እዚች ጋር ለምሳሌ ፕሮሰስ ኤ አለ፣ ፕሮሰስ ቢ አለ። ራሱን ችሎ ነው ያለው ማለት ነው። እናም እዚች ጋር አንድ ፕሮሰስ አለ፣ ዋን ፕሮሰስ አለ። እዚች ጋር ዋን ፕሮሰስ አለ። በዚህ ፕሮሰሰር ውስጥ ትሬድ ዋን አለ፣ ትሬድ ቱ አለ፣ ትሬድ ስሪ አለ ማለት ነው። ማልቲ ትሬዶች አሉ በምን ውስጥ? በአንድ ፕሮሰሰር ውስጥ ማለት ነው። እናም እነዚህ ትሬዶች ምንድናቸው? ሼርድ ሪሶርስ ናቸው። ሪሶርስ ሼር ተደራርገዋል ማለት ነው። እነዚህ ሶስት ትሬዶች ማለት ነው። እዚች ጋር ዲፊኒሽኑን ማየት እንችላለን። ኦን ዘ ሌፍት ዩ ሲ ኢንዲፔንደንት ፕሮሰስ ኤ ፕሮሰስ ቢ ኢች ዊዝ ሴፓሬት ሪሶርስ ማለት ነው። በሌፍት በኩል እንደምታዩት ይሄ ፕሮሰስ ኤ ፕሮሰስ ቢ እያለ ራሱን ችሎ ነው ያለው ማለት ነው። ኢንዲፔንደንት ነው ያለው። ነገር ግን ኦን ዘ ራይት ሳይድ ስናይ ሲንግል ፕሮሰስ ማለት ነው። አንድ ፕሮሰስ ምንን ይዛል? ማልቲፕል ትሬድን ይዛል። ያ ማለት ትሬድ አንድ፣ ትሬድ ሁለት፣ ትሬድ ሶስት ብሎ ማልቲፕል ትሬዶች በአንድ ፕሮሰሰር ውስጥ አሉ ማለት ነው። እና ደግሞ እነዚህ ትሬዶች ምን ተደርገዋል? ዘሴም ሪሶርስን ነው የሚጠቀሙት ማለት ነው። ዘሴም ሼርድ የሆነ ዘሴም ሪሶርስ ነው ያላቸው። ነገር ግን ፓራሌል ነው የሚሰሩት ማለት ነው። ፓራሌል ነው የሚሰሩት ማለት ነው። ፓራሌል ነው የሚሰሩት። ይህንን መረዳት አለባችሁ። ፓራሌል እንደሚሰሩ እናም ደግሞ ሼርድ ሪሶርስ እንዳላቸው ማለት ነው። በአንድ ሲንግል ፕሮሰሰር ውስጥ ትሬዶች ሼር ይደራረጋሉ፣ ነገር ግን ፓራሌል ነው የሚሰሩት ማለት ነው። እዚች ጋር ደግሞ ላይ ያየነው ነው ያው ሊሚትሎም ፕሮሰስ ትሬድ እና እዚች ጋር ተጨማሪ ምንድነው? ኦፕሬቲንግ ሲስተም ነው። ኦፕሬቲንግ ሲስተምን ከነሱ ጋር ያወዳድራል ማለት ነው። ስለ ኦፕሬቲንግ ሲስተም ቻፕተር 1 ላይ ኢንዲቴል አይተናል ማለት ነው። እዚች ጋር በሙሉ ያለው ስለ ኦፕሬቲንግ ሲስተም ነው። እነዚህ ደግሞ ላይ አሁን ያየናቸው ናቸው። ስለዚህ ከፈለጋችሁ ይህንን ስክሪንሻት አድርጋችሁ ወስዳችሁ ማንበብ ትችላላችሁ። ይሄ የሚጠቀመውን ማቴሪያሎችን ደግሞ ከፈለጋችሁ የቴሌግራም ቻናልን በዲስክሪፕሽን ሊንክ ላይ አስቀምጣለሁ ማለት ነው። በዲስክሪፕሽን ላይ የቴሌግራም ቻናልን ካስቀመጥኩኝ በኋላ በዛ ሊንኩ ገብታችሁ እነዚህ ማቴሪያሎችን ሙሉ የኮምፒውተር ሳይንስ ማቴሪያሎችን የአይቲ ኤሌክትሪካል ምናምን ሙሉ ማግኘት ትችላላችሁ ማለት ነው። ወይንም ዲጂታል ዶጆ አካዳሚ ብሎ ነው ያለው። ቴሌግራም ላይም ዲጂታል ዶጆ አካዳሚ ብላችሁ ሰርች ማድረግ ትችላላችሁ። ካልሆነ ደግሞ ዲስክሪፕሽኑን ሊንኩን በዚህ
ቪዲዮ ዲስክሪፕሽን ላይ አስቀምጣለሁኝ ማለት ነው። እዚች ጋር ቅድም ያየናቸው ናቸው። ኦፕሬቲንግ ሲስተም አለ። ኦፕሬቲንግ ሲስተም ፕሮሰስ እና ትሬድን ሙሉ ኮንትሮል የሚያደርግ ነው እንደሚታዩት። ከዛን ፕሮሰስ ዋን አለ፣ ፕሮሰስ ቱ አለ። እንደሚታዩት በፕሮሰሰር ዋን ውስጥ ለምሳሌ 3 ትሬድ አለ። በፕሮሰሰር ቱ ውስጥ ደግሞ 2 ትሬድ አለ ማለት ነው። እያንዳንዱ ፕሮሰስ የራሱ የሆነ ትሬድ ነው ያለው፣ ግን በአንድ ፕሮሰሰር ውስጥ ማልቲ ትሬድ እንዳለ መረዳት አለባችሁ ማለት ነው። ስለዚህ ኦፕሬቲንግ ሲስተም ማለት ማናጀር ኦር ቦስ ኦፍ ኮምፒውተር ሲስተም ማለት ነው። እንደ ቦስ ነው። በቃ የኮምፒውተር ሲስተም ቦስ ነው። ሁሉንም ነገር ኮንትሮል ያደርጋል ኦፕሬቲንግ ሲስተም። ፕሮሰስን ስናይ ፕሮሰሰር እንደ ወርከር ነው። ኢንዲፔንደንት ፕሮግራም ነው። ዊዝ አሁን ሪሶርስ ማለት ነው። የራሱ የሆነ ሪሶርስ አለው። ስለዚህ ኢንዲፔንደንት ፕሮግራም ነው። ትሬድ ስናይ ትሬድ ደግሞ ሄልፐር ነው። ራሱን ኢንዲፔንደንት አይደለም። ስሞል ዩኒት ኦፍ ኤክስኪዩሽን ነው። በአንድ ፕሮሰሰር ውስጥ ያለ ማለት ነው። በአንድ ፕሮሰሰር ውስጥ ያለ ሼርድ የሆነ ሪሶርስ ያለ ፕሮግራም ራን የምናደርግበት ፋስት ኤንድ ኤፊሺየንት እንዲሆን የሚረዳን ነው ማለት ነው። ሌላኛው ኮንሰፕት ኦፍ ማልቲ ትሬዲንግ ነው። ኮንሰፕት ኦፍ ማልቲ ትሬዲንግ አፕሊኬሽን አለ። ኢንተርፕሮሰስ ኮሚኒኬሽን ኮንሰፕት ኦፍ ማልቲ ትሬዲንግ የሚለውን በቀጣይ ብናይ ኮንሰፕት ኦፍ ማልቲ ትሬዲንግ የሚለውን በቀጣይ ቪዲዮ እናያለን። ለቻናላችን አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሳብስክራይብ ካላደረጋችሁ ደግሞ እኔ የሚሰራው ቪዲዮ እናንተን ሊደርስ አይችልም። እኔም ቪዲዮ የምትፈልጉ ከሆነ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ያኔ ቪዲዮ ይደርሳል ማለት ነው እናንተ